ምርጫ ሲባል ብዙ ጊዜ የኢትዮጵያ ሕዝብ ትዝ የሚለው ይመስለኛል የ97 ምርጫ ነው። የ97 ምርጫ በብዙ ክስተቶች የተሞላ ነበረ። እኔ ሕፃን ልጅ በሆንም በዛ ሰዓት ብዙ ነገሮችን አስታውሳለሁ። ግን በጣም የሚገርመኝ አንድ ነገር አለ። የፖለቲካ ፓርቲዎችም ሆነ ገዢ መደብ ላይ የነበረው ፓርቲ ሀሳባቸውንም የሚገልጹ የነበረው ፕሮፓጋንዳቸውንም የሚያራምዱ ማኒፌስቶቸውንም የሀገር እንትን ይሉ የነበረው በመጽሔቶችና በጋዜጦች ላይ ነበረ። እና እንደ አጋጣሚ ዛሬ እነዚህን ምስሎች ፌስቡክ ላይ ተለጥፈው አየሁኝና ወደኋላ መለሰኝ። በዛን ጊዜ የነበረው ወጣት አብዛኛው ልክ አሁን በቲክቶክ የጀዘበ ማህበረሰብ እንዳለው ማለት ነው። በጣም የሚያነብ ወጣት ነበር የነበረው። እነዚህ መጽሔቶች አሳደው ነበር ኢቭን የሚታግ እንትን የሚባሉ መጽሔቶች ነበሩ እንዳይነበቡ ምናምን መንግስት እንዳይታተሙ የሚያትሙትንም ሰዎች ምናምን የሚያስርበት ምናምን ሁኔታ ድምጽ የሚታፈነው በመጽሔት ነበረ በዛ ጊዜ እና ለምሳሌ አሁን የአቶ ልደቱን ንግግር አለ እዚህ ጋር የመለስ ንግግር አለ። ሌሎችም ቆይ አያይዝላችኋለሁ እዚህ ላይ የነ ነዋይ ደበበ የቪ ምልክት እያሳዩ ያለበት ሁኔታ ምናምን ነገር ነበርና 97 ላይ በጣም የፖለቲካው ትኩሳት በዛ ልክ ተጋግሎ የሚያውቅበትን ጊዜ በኔ እድሜ አላስታውስም። ብዙዎቻችሁም ታስታውሳላችሁ ብዬ አላስብምና ምርጫ ስታስቡ ምንድነው አይምሯችሁ ላይ ቀድሞ የሚመጣው ነገር?